ሰላም ጤና ይስጥልኝ ውድ የፕሮግራማችን ተመልካቾች ይህ በየሳምንቱ በዚህ ሰዓት እየተዘጋጀ የሚቀርብላችሁ የህይወት ምንጭ የቴሌቪዥን ፕሮግራም ነው። ሳምንቱን ሁሉ በሰላም ጠብቆ እንደገና እግዚአብሔር አምላክ እንድንገናኝ ስለረዳን እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ ደግሞ የተለያዩ ፕሮግራሞችን ይዘን ወደ እናንተ ቀርበናል። በዛሬው ፕሮግራማችን ዝማሬዎች፣ ስብከት እንዲሁም ግጥም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆዩ። እግዚአብሔር አምላክ ይባርካችሁ። ሃሌሉያ አሃ እስቲ ሁሉ አሃ አሃ ካንተ ጋራ መኖር ተስማምቶኛል፣ ካንተ ጋራ ኑሮ ተመችቶኛል፣ ካንተ ጋራ መኖር ተስማምቶኛል፣ ካንተ ጋራ ኑሮ ተመችቶኛል። እለት በለት በምትሰጠኝ ጸጋ ተሞልቼ ዘምራለሁ የሕይወት ትርጉምን አግኝቼ። እለት በለት በምትሰጠኝ መንፈስ ተሞልቼ ዘምራለሁ የሕይወት ጣዕምን አግኝቼ። እስቲ በጭብጨባ አንተ እኮ ሰላሜ ነህ፣ አንተ እኮ ዕረፍቴ ነህ፣ አንተ እኮ ገነቴ ነህ፣ አንተ እኮ ከነዓኔ ነህ፣ አንተ እኮ ሰላሜ ነህ፣ አንተ እኮ ዕረፍቴ ነህ፣ አንተ እኮ ገነቴ ነህ፣ አንተ እኮ ከነዓኔ፣ አንተ እኮ ሰላሜ ነህ፣ አንተ እኮ ዕረፍቴ ነህ፣ አንተ እኮ ከነዓኔ ነህ። አሃ አሃ ሃሌሉያ። እስቲ ስሙኝ አይምሮን የሚያልፈው ሰላሙ በውስጤ እንደ ወንዝ ይፈሳል በዜማ በቅኔ የሕይወቴ ራስ ክርስቶስ ሆኖልኝ ኢየሱስ ሆኖልኝ መንፈሱ ይወርዳል ሰማይ ተከፍቶልኝ አይምሮን የሚያልፈው ሰላሙ በውስጤ እንደ ወንዝ ይፈሳል በዜማ በቅኔ የሕይወቴ ራስ ክርስቶስ ሆኖልኝ ኢየሱስ ሆኖልኝ መንፈሱ ይወርዳል ሰማይ ተከፍቶልኝ ካንተ ጋር መኖር ተስማምቶኛል፣ ካንተ ጋር መኖር ተመችቶኛል፣ ካንተ ጋር መኖር ተስማምቶኛል፣ ካንተ ጋር መኖር ተመችቶኛል። እለት በለት በምትሰጠኝ ጸጋ ተሞልቼ ዘምራለሁ የሕይወት ትርጉምን አግኝቼ። እስቲ እለት በለት በምትሰጠኝ መንፈስ ተሞልቼ ዘምራለሁ የሕይወት በጭብጨባ አንተ እኮ ሰላሜ ነህ፣ አንተ እኮ ዕረፍቴ ነህ፣ አንተ እኮ ገነቴ ነህ፣ አንተ እኮ ከነዓኔ ነህ፣ አንተ እኮ ሰላሜ። ሰላም ለሁላችሁ ይሁን እላለሁ። እግዚአብሔር ስሙ የተባረከ ይሁን። ሰላም ለእናንተ ይሁን። ዛሬ የእግዚአብሔርን ቃል አብረን እንከፋፈላለን። ጌታ ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለሙ ያው ነው። ትላንትም ዛሬም ለዘላለምም የሚሰራ አባት ወዳጅ ነው። ዛሬ በዚህ ሚዲያ የምትካፈሉና የምትሰሙ ሁሉ ኢየሱስ ክርስቶስ ለእናንተ አባት ነው፣ ወዳጅ ነው፣ የዘላለምም አባት ነው። ስሙ ለዘላለም የተባረከ ይሁን። የእግዚአብሔርን ቃል አብረን ከማየታችን በፊት አጭር ጸሎት እንጸልያለን። አብረን እንጸልያለን። እግዚአብሔር አባታችን ሆይ ስምህ ለዘላለም የተባረከ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን።
የረዳህን ዓመታትን ደግሞ አቀናጅተህ የሰጠህን ዘመንን ሁሉ የሰጠህን እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር አባት ሆይ አንተ ታላቅ አምላክ ነህ፣ ረዳታችን አምላክ ነህ፣ ሕያው አምላክ ነህ። ክብር ሁሉ ላንተ ይሁን። ጌታ ኢየሱስ ክርስቶስ እናመሰግንሃለን። ደግሞ ጌታ ኢየሱስ በፊትህ አለን፣ ቃልህን እንድትባርክልን፣ ቃልህን እንዲገባን መረዳት እንድንችል፣ ቃልህን እውነት እንድታስታጥቀን በጌታ በኢየሱስ ስም እንጸልያለን። የቃል እውነትና የቃል ሐሳብ እንዲያገኘን እግዚአብሔር አምላኬ ሆይ እንድታስተምረን፣ እግዚአብሔር አባት መንፈስ ቅዱስ እንድትረዳን በጌታ በኢየሱስ ክርስቶስ ስም ለምንሃለን። እግዚአብሔር አምላኬ ሆይ የሚሰሙትን ሁሉ እንድትባርካቸው በኢየሱስ ስም ጸልያለሁ። በዚህ ቃል እውነት እንዲባረኩና ሕይወታቸው እንዲለወጥ በኢየሱስ ስም ጸለይኩኝ። እንድትነካቸው በቃል ሐሳብ እንዲገባቸው አእምሯቸው እንድትከፍት ልቦናቸው እንድትከፍት አይኖቻቸው እንድትከፍት ሁሉ በጌታ በኢየሱስ ስም እኔ ጸልያለሁ። ማንም ሰው ይህን ቃል ሲሰማ የተባረከ እንዲሆን እኔ ጸልያለሁ። እግዚአብሔር አባት ሆይ ስለምታደርግ አመሰግንሃለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። ዛሬ የእግዚአብሔርን ቃል አብረን የምናየው አንደኛ ቆሮንቶስ ምዕራፍ 1 ላይ ይሆናል። አንደኛ ቆሮንቶስ ምዕራፍ 1 ላይ ቁጥር 18 ያለውን ሐሳብ አነባለሁ። እንደዚህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የታል? ጸሐፊስ የታል? የዚህ ዓለም መርማሪስ የታል? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቡ አላወቀችም። በስብከት ሞኝነት ለሚያምኑት ሊያድን የእግዚአብሔር በጎ ፈቃድ ነውና። መቼም አይሁድ ምልክትን ይለምናል፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው። ለተጠሩት ግን ለአይሁድ ቢሆን ለግሪክ ሰዎች ቢሆን የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይበልጣልና፣ የእግዚአብሔር ድካም ከሰው ይልቅ ይበረታልና ይላል። ዛሬ የምናየው ቁጥር አንዷን ነው። ያው አንደኛ ቆሮንቶስ በሁለት የሚከፈሉ ሐሳብ ነው። ከ1 እስከ 6 እና ከ6 በኋላ ያለውና ከ1 እስከ 9 እና ከ10 እስከ 17 ራሱን የቻለ የተከፋፈለ ሐሳብ ነው። ከ18 እስከ መጨረሻ ያለው ሐሳብ ራሱን የቻለ ሐሳብ አለ። 18 ላይ የሚናገረው ቃል ምንድነው? ዋናው የምፈልገው ሐሳብ ቁጥር 18 ላይ ያለው የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለምንድን ግን የእግዚአብሔር ኃይል ነው ይላል። የምፈልገው ነገር የመስቀሉ ቃል፣ ዛሬም የምናየው የመስቀሉ ሥራ በሚል ሐሳብ ስለ መስቀሉ ሥራ ኃይል፣ ስለ እሱ ነው ልንነጋገር የምፈልገው። የመስቀሉ ኃይል ምን ይመስላል? የመስቀሉ ቃል የሚለውስ ምንድን ነው የሚለውን እናያለን። እሱን ከማየቴ በፊት ስለ መስቀል ስናስብ መስቀል ብዙ ጊዜ ያለን መረዳቶች የተለያየ መረዳት ሊኖረን ይችላል። መስቀል ግን ክርስቶስን ነው የሚያሳየው፣ ወይም በክርስቶስ ውስጥ የተሰራውን ሥራ የሚያሳይ ሐሳብ። መስቀልን ቃል ስንል መስቀል አይናገርም፣ መስቀል ድምፅ የለውም፣ መስቀል እንደ ሰው እስትንፋስ ያለው ወይ አይደለም። መስቀሉ ላይ ግን የተሰራው ድምፅ አለው። ስራው ነው ቃል የሚለው፣ ስራውን ነው ድምፅ የሚለው። ስለ ስራው ነው የምናወራው። በስራ ውስጥ ስለመጣው ኃይል፣ አቅም፣ ጉልበት ምን እንደሚመስል ስለ እሱ ከማውራታችን በፊት ግን ስለ መስቀል በአይሁድ ያለው አስተሳሰብ እሱን ላይ ይፈልጋል። በአይሁዶች ያለው አስተሳሰብ መስቀል ማለት አይሁዶች የሚሉት ነገር የተረገመ ሰው የሚሰቀልበት አድርገው ያስባሉ። የተረገሙ ሰዎች የሚሰቀሉበት። በአይሁድ እርግማን ማለት ከእግዚአብሔር ሕልውና ከእግዚአብሔር መገኘት ውስጥ ውጪ መሆን ማለት።
የእግዚአብሔር መገኘት ውጪ ሲሆን አንድ ሰው ምን ማለት ነው? እንደተረገመ ይቆጠራል። እርግማን በአይሁድ በጣም ከባድ። የተረገመ ሰው ማለት ከማህበረሰቡ ተለይቶ ወጥቶ ከእግዚአብሔር ኪዳን ወጥቶ ከእግዚአብሔር ሕልውና ወጥቶ ለብቻ የሚቀመጥ ማለት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ገላትያ 3:13 እርሱ ክርስቶስ ስለኛ ምን ሆነ ይላል? እርግማን ሆነ ይላል። ከሕግም እርግማን ዋጀን ይላል። ኢየሱስ ክርስቶስ ራሱን እንደ እርግማን ሆኖ ነው የተሰቀለው። ስለዚህ መስቀል መሰቀል በአይሁድ እንደ የተረገመ ሰው የሚሰቀልበት ብለው ሐሳብ ያላቸው። ሮማውያኖች ደግሞ የሚያስቡት ስለ መስቀል የሚያስቡት አስተሳሰብ አላቸው። ሮማውያን ኢምፓየሮች የሚያስቡት አስተሳሰብ መስቀል ሲሉት ምንድነው? ወንበዴ ወይም ደግሞ ወንጀለኛ የሚሰቀልበት ብለው ያስባል። ኢየሱስ ክርስቶስ እንደ ወንጀለኛም እንደ ወንበዴም እንደተረገመም ሰው ሆኖ በመስቀል ላይ ተሰቀለ። መስቀል አስተሳሰባቸው ይህን ይመስላል በእነሱ ዘመን። ለዚህ ነው መጽሐፍ ቅዱስ ስለ ሮማውያን ሲናገር ኢየሱስ ክርስቶስ ሊይዙ ሲል እንደዚህ አለ፣ ከእናንተ ጋር ስኖር ምንም አላላችሁኝ፣ እንደ ወንበዴ ግን በጎመድ ልትይዙኝ መጣችሁ አላቸው። እንደ ጎመድ፣ እንደ ወንበዴ። ስለዚህ በሮማውያን አስተሳሰብ አመለካከት የነበረው ነገር ምንድን ነው ስትሉኝ፣ እንደ ወንበዴ ነበር የሚቆጠረው። በመስቀል ላይ የሚሰቀለው ወንበዴ ወይም ወንጀለኛ ነው። ኢየሱስ ክርስቶስ ሲሰቀል ከግራና ከቀኝ የነበሩት ወንበዴ፣ ሌባ፣ አጭበርባሪዎች አስተሳሰባቸው ወይም እሳቢያቸው እንደ ወንጀለኛ ነው የሚቆጠረው። ይህን ይመስላል ስለ እነሱ ያለው አስተሳሰብ። በቆሮንቶስ አውድ ደግሞ እንኳን ከዚሁ ሐሳብ ላይ ቆመን ስለ መስቀል ሲናገር ምንድን ያለው? በዓለማዊ ስለሚገለጠው ጥበብና በመስቀል ውስጥ ስለሚመጣው የእግዚአብሔር ጥበብ ልዩነቱን አጉልቶ አመጣ። በደንብ ወረድ ብላችሁ ስታነቡ ከንቱ አረገ፣ እንደገናም ደግሞም የታሉ፣ እንደገናም ደግሞም ምንም የእግዚአብሔርን ጥበብ ማወቅ የማይችሉበት እንደሆነ ይናገራል። በቆሮንቶስ ውስጥ ስለ ጥበብ ሲታሰብ ምን ብለው ያስባሉ? የቆሮንቶስ ሰዎች ግሪኮች ወይም የግሪክ ከተማ ውስጥ ያሉ ሰዎች ምን ብለው ያስባሉ? ስለ መስቀል ሲያስቡ ምንድነው? ኦራተር፣ ተናጋሪ፣ እነሱ ጋር በጣም መናገር የሚችል ጥበበኛ ብለው ያስባሉ። የዓለም ጥበብ እችን ትመስላለች። እሱም ብቻም አይደለም፣ ያገኙትን ዕውቀት ግሪኮች ያገኙትን ዕውቀት በመተግበር በልዩ ልዩ ነገር ድራማ መልክ በማሳየት የሚገለጠውን ጥበብ ብለው ያስባል። በሌላ አማርኛ ሁለቱም የሰውን ቀልብና ልብ የሚስብ ወይም የሚሰርቅ ከሆነ እሱን ነው ጥበብ ብለው የሚያስቡት። ለዚህ ነው የመከፋፈል አንዱ ትልቁ ምክንያት የሆነው ቤተክርስቲያን ውስጥ። ወደዛ አልገባም። ስለ መስቀል ኃይል ላወራ ፈልጌ። የእግዚአብሔር መስቀል ግን የእግዚአብሔር ጥበብ ግን ምንድን ነው ስትሉኝ፣ ከሁለቱም የተለየ ነው። የመስቀሉ ኃይል የመስቀሉ ጉልበት ምንድን ነው ስትሉ፣ ከሁለቱም የተለየ ነገር አለው። በእነሱ አስተሳሰብ መስቀል እንዳልኳችሁ የሽንፈት ቦታ ነው፣ የድካም ቦታ ነው። እዚህ ጋር ስትመለከቱት ግን የእግዚአብሔር ጥበብ በመስቀል ውስጥ ሲገለጥ የድካም ቦታ ሳይሆን የድል ቦታ፣ የማሸነፍ ቦታ። ምንድን ላይ ያተኩራል ስትሉኝ፣ ስብከቱ ላይ። መስቀል ውስጥ የሚወጣው ጥበብ ስብከቱ ላይ። ስብከቱ ምንድን ነው ስትሉኝ፣ መስቀል የሚናገረው ቃል አለ፣ ያወራል። መስቀል ያወራል፣ ይናገራል። ምን ስትሉኝ፣ ማዳ ምን ስትሉኝ፣ ኃጢአት ድል የተነሳበት። ምን ስትሉኝ፣ ፍርድ ድል የተነሳበት። ሞት ሆይ የታለ ሞጌ የተባለበት የት ነው ስትሉኝ፣ መስቀል ላይ። መስቀሉ ኃይል አለው። መስቀሉ ጉልበት አለው። የተሰራው ስራ ጉልበት አለው፣ ኃይል አለው። ለሰው ልጆች የተሰራበት የእግዚአብሔር ልጆችነት የመጣበት ቤተሰብ የተፈጠረበት ከእግዚአብሔር ጋር ሰው ከወደቀበትና ከተሸነፈበት ድል የተነሳበት
ኃጢአት የተነሳበት ድል የተነሳበት መስቀል ላይ። ስለዚህ ይሄ መስቀል ዝም ብሎ አይደለም፣ ትልቅ ቦታ አለው። የመስቀሉ ሥራ ለኛ ኃይል አለው፣ ጉልበት አለው። ለዚህ ነው ለምናምን ለኛ የማዳን ኃይል አለው የሚለው ጸሐፊው። ለምን? የእግዚአብሔር ኃይል ነው። ለምናምነው ለምንቀበለው በረከቱን እናገኛለን። ኃይል ይሆንልናል። የዘላለም ሕይወት ይባላል፣ እረፍት ይባላል፣ ሰላም ይባላል፣ ጤና ይባላል። የት? መስቀል ውስጥ በተሰራው ሥራ። ለምን ስትሉኝ ኢየሱስ ክርስቶስ መጽሐፍ ሲናገር እሱን ክፍል ባነብ ደስ ይለኛል። ሁለተኛ ቆሮንቶስ ላይ ያለውን ሐሳብ አነባል። ሁለተኛ ቆሮንቶስ ምዕራፍ 5:21 ላይ እንደዚህ ይላል። 20 ጀምሬ ያነብ። እንግዲህ እግዚአብሔር በእኛ ላይ እንደሚማልድ ስለ ክርስቶስ መልእክተኞች ነን። የእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንማልድ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው። ኢየሱስ ክርስቶስ እንደ ወንበዴ ተሰቀለ። ኢየሱስ ክርስቶስ እንደምን ተሰቀለ ስትሉኝ እንደ እርግማን ተሰቀለ። ኢየሱስ ክርስቶስ እንደ ኃጢአተኛ ኃጢአት የማያውቀው ስለኛ ሲል ኃጢአተኛ ሆኖ በመስቀል ላይ ተሰቀለ። ኤፌሶን ምዕራፍ 2 ላይ ስታነቡት ቁጥር 1 ጀምራችሁ በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ የዚህ ዓለም የራሳችሁን ፈቃድና ሐሳብ እንኳን ማድረግ በማትችሉበት ጊዜ የዚህ አለቃውን ምኞትና ሐሳብ በምትተገብሩበት ጊዜ በፍጥረታችሁ የቁጣ ልጆች በነበራችሁ ጊዜ ይላል። ስለዚህ ይህንን ሁሉ ድል የነሳው እንዴት ነው ስትሉኝ መስቀል ላይ። ስለዚህ መስቀል ለኛ ኃይል ነው። መስቀል ለኛ ሕይወት ነው። መስቀል ደግሞ ይናገራል። ሞቼልሃለሁ ይላል። ኃጢአትን ድል ነስቼልሃለሁ ይላል። ይናገራል መስቀል፣ ይናገራል መስቀል። ስለዚህ ይህ ስለ መስቀል ነው የምናወራው። ዛሬ ስለ መስቀሉ ነው፣ የመስቀሉን ጥቅም ለማውራት። መንፈሳዊነት የተጀመረበት፣ ልጅነት የተጀመረበት፣ ከእግዚአብሔር ጋር ህብረት የተጀመረበት የት ነው ስትሉኝ መስቀል ላይ። መስቀል ላይ የመስቀሉን ጉልበት የመስቀሉን ኃይል በዚህ ነው የምናየው። መስቀል ለምንድን ነው ያስፈልገው? ወይም ደግሞ ለማን ነው ይሄ ሁሉ? ኢየሱስ ክርስቶስ ለሰው የተረገመ ሆኖ ለሰው ወንበዴ እንደገና ወንጀለኛ ሆኖ የተሰቀለበት ለምንድን ያስፈልገበት ምክንያት ያስፈልገበትን እናያለን። የመጀመሪያው ነገር ያስፈልገበት ነገር ዘፍጥረት ላይ ነው የምንሄደው። ዘፍጥረት ላይ ስንመለከት ዘፍጥረት ምዕራፍ 1 ላይ ስታዩት መጽሐፍ ቅዱስ 1 ምዕራፍ 2 ምዕራፍ 3 ላይ በደንብ ስላፈጣጠር ታዩና ስለ አዳምና ስለ ሔዋን ምዕራፍ 2 እና ምዕራፍ 3 ላይ ታያላችሁ። እግዚአብሔር አምላክ እንደዚህ ያለው ህልውና ውስጥ ፈጠረው። እግዚአብሔር አብሮት የሚኖርበትን መኖሪያን ስፍራ አዘጋጀለት። ከእግዚአብሔር ጋር የጠበቀ ህብረት እንዲኖረው አደረገ። ከእግዚአብሔር ጋር ደግሞ ቀኑን ሁሉ ጊዜ አብሮ ማሳለፍ፣ አብሮ ማምለክ፣ አብሮ መሆኑን እንዲችሉ አድርጎ እግዚአብሔር ፈጠረው። እግዚአብሔር ሰውን ለራሱ ነው የፈጠረው። እግዚአብሔር ሰውን ሲፈጥር ለራሱ ብቻም ሳይሆን እንዲያመልከው ነው ሰውን የፈጠረው። እግዚአብሔር ሰውን እንደዛ ፈጠረውና እግዚአብሔር አብሮት ደግሞ ምን ሰጠው ስትሉኝ በጣም የሚገርመው የእግዚአብሔርን በጎነት ታያላችሁ። በጎ አድራጊ ደግ መሆኑን ታያላችሁ። ምዕራፍ 1 እና ምዕራፍ 2 ላይ ምዕራፍ 1 ላይ የሚገባውን ነገር ሁሉ ለሰው ከፈጠረ በኋላ ሰውን ፈጠረ። ደግ በጎ አድራጊ። ያንን ከፈጠረ በኋላ ብላ፣ ጠብቅ፣ አስተዳድራት፣ ተንከባክባት፣ ጠብቃ። በቃ ይህንን የማስተዳደር የመምራት የበላይነቱን ሰጠውና ሰውን በዛ አስቀመጠ።
ደግሞ እኔ በእኔ ፕሮቴክት በእኔ ጥበቃ ውስጥ ነህ፣ በእኔ ህልውና ውስጥ ነህ፣ ከእኔ ጋር ነህ አለው። ሰው ከኔ ጋር ብቻ አይደለም ያመልከዋል፣ እንደገና የሚመራ ያስተዳድራል። እንስሶችን ሁሉ ለሱ ሰጥቶታል፣ ይገዙለት ይታዘዙለታል። አብሮ ግን አንድ መርህ ሰጥቶት ነበረ። መርህ በሰው ነፃ ፈቃድ ውስጥ እግዚአብሔር ጣልቃ አይገባ። የሰውን ነፃ ፈቃድንም አብሮ ሰጥቶታል። እግዚአብሔር መልካም አምላክ ከሆነ ለምን እቺን የኤደን ገነት ውስጥ የተተከለችውን ዛፍ ለምን ፈጠራት? ለምን እንዲያረጋት የሚሉ ብዙ ሰዎች ይኖራል። ግን እግዚአብሔር ደግሞ ሰው ለእግዚአብሔር በፈቃዱ ተገዝቶ መታዘዙን ማየት ስለሚፈልግ ነው። እና እንደዚህ አለው፣ እቺን ነገር አትብላት አለው። በበላህ ጊዜ ሞትን ትሞታለህ። በኤደን ገነት የሚበሉትን ዛፎች ተከለ፣ የማይበላውንም ተከለ። እና እንደዚህ አለው፣ እቺን በበላህ ጊዜ ሞትን ትሞታለህ እና እንዳትበላ። መርህ ሲያመልከው የሚተዳደርበት መርህ ነበር። ሲገባ ሲወጣ የሚተዳደርበት መርህ ነበረው። መርህ ሰጠው፣ አታድርግ፣ አትንካ። የመጀመሪያውን ድምፅ የእግዚአብሔር ድምፅ ይሄ ነበረ፣ አትንካ፣ አትብላ። በበላህ ጊዜ ያለ ነገር ትሞታለህ፣ ህብረት ይቋርጣል። ምዕራፍ 3 ላይ ሲገባ እንደዚህ አለው። ምን አለው? ምዕራፍ 3 ላይ ሲገባ መጣ ሰይጣን በእባብ መልክ መስሎ። የመጀመሪያውን ድምፅ ሰምቶ በመጀመሪያው ድምፅ መጽናት ሲገባው፣ ከእግዚአብሔር ጋር ያለውን ህብረት ማጥበቅ ሲገባው አዳም የሰይጣን ድምፅ መጣና የማይቻል ምኞት ውስጥ ከተታቸው። እንደ እግዚአብሔር እንዳትሆኑ ነው። ይሄ በቃ የማይቻል ምኞት ውስጥ መሆን የማይደረገው ምኞት ውስጥ ገባና ከእግዚአብሔር ጋር ያላቸውን ህብረት አቋረጠው። እንዳለው ቃሉም እንደተጻፈው ሞትን ትሞታለህ። መንፈሳዊ ሞት በአዳም ላይ መጣ። ያ መንፈሳዊ ሞት በሱ ላይ ሲመጣ መንፈሳዊ ሞቱ ደግሞ በህይወቱ ላይ ብዙ ነገር አመጣ። ከእግዚአብሔር ህልውና ወጣው። ለሰይጣን ታልፎ ተሰጠ። በፍርድ ውስጥ ሆነ፣ በቁጣ ውስጥ ሆነ። ይህን የመጣበት ትልቁ ነገር ምንድነው ስትሉ የሚገርም ነገር ነው። የሚገርም ነገር ነው ይሆን። ከህልውና ሞቶ እንደገና እርግማን ውስጥ ነበር። ሴትም ተረገመች፣ ወንድም ተረገመ፣ እባቡም ተረገመ። የእርግማን ኑሮ ሆነ። ፍጥረት በራሱ ምንም አላረገም። ሰው ግን በራሱ ያመጣው ድካም ወደ እርግማን ውስጥ አመጣ። ስታዩት በአዳምና በሔዋን ውስጥ የነበረው የኃጢአት ዘር የኃጢአት ግንድ ወደ ልጆቻቸው መጣ። ልጆቻቸው መካከል ስትመለከቱ ቃይል አቤልን ገደለው። የኃጢአት ውጤት ምናቸው ነገሮች ሁሉ የኃጢአት ውጤቶች ናቸው። እግዚአብሔር ከመጀመሪያው የፈጠረው ነገር አይደለም። እግዚአብሔር ለሰው ደግና መልካም አምላክ። ይሄ ምንድን ያመጣው ስትሉ የኃጢአት ውጤት ምናቸው። በዚህም ዘመን ምናቸው ማናቸውም ነገሮች ምንድነው ስንል የኃጢአት ውጤት የአዳምና የሔዋን። ሮሜ ላይ ሲናገር እንደዚህ ይላል፣ በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ፣ በአንድ ሰው ምክንያት ደግሞ ሕይወት ወደ ዓለም ገባ ይላል። ስለዚህ ይሄ ኃጢአት የሚባለው ነገር የተጀመረው የት ነው? በዛው በኤደን ገነት ነው። በዛው በመጀመሪያ በአዳም በሰው ውስጥ በውርስ ኃጢአት በሁሉ ሰው ዘር ውስጥ መጣ። መጣ። መምጣቱን ምናየው እዛው በልጆቻቸው። አንዳንዶች እኔ ምን አገባኝ ስለ አዳም ስለ ሔዋን፣ ስለ አዳም ስለ ሔዋን ምን አገባን የሚሉ ሰዎች አሉ። ያገባናል። እዛው የምንማረው በልጆቹ እንማራለን። ልጆቻቸው ምን ሆኑ? አንዱ አንዱ ላይ ሲመቀኝ፣ አንዱ አንዱ ላይ ሲቀና፣ አንዱ አንዱን ሲገለው እናያለን። ይሄ በኤደን ገነት አልነበረም። በኤደን ገነት ሲፈጠር ሰው ንጹህ ነበር፣ ቅዱስ ነበር፣ ከእግዚአብሔር ጋር ሰላም የሆነ ግንኙነት ነበር። ይህንን ነበር የምናየው።
ይሄ የኃጢአት ውጤት በሰው ሁሉ ላይ ነገሰ። ለዚህ ነው ሮሜ 3:23 ሲናገር እንደዚህ ይላል፣ ሁሉም ምን ሰርቷል ይላል? ኃጢአትን ሰርቷል፣ አንድም ሰው ጻድቅ የለም ይላል። ከ22 ጀምራችሁ ስታነቡት ሮሜ 3:22 ጀምራችሁ አንድም ሰው ጻድቅ የለም ይላል። ሁሉም ሰው ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል። ከክብር የጎደለው አዳም፣ ሁሉን ኃጢአተኛ ያደረገው አዳም። በአንዱ አዳም ምክንያት ወደ ዓለም ኃጢአት ገብቷልና ሁሉም ኃጢአት ሰርቷል። እነንትና እነከሌ እነከሊት የሚል የለም። የአዳም ዘር ነን፣ በአዳም ውስጥ የመጣ ዘር። ያም የማናችንም ስጋ ለባሽ በጠቅላላ ምንጩ አዳምና ሔዋን ናቸው። በእነሱ የመጣ ወደ ዓለም ኃጢአት መጥቷል። በእነሱ ምክንያት ርግማን መጥቷል። በእነሱ ምክንያት ቁጣ መጥቷል። በእነሱ ምክንያት ፍርድ መጥቷል። ይሄ በዓለም ሁሉ ባለው ሰው ላይ ሁሉ የተገለጠ እውነት ነው። በአንዱ ምክንያት የገባ ኃጢአት ነው። ይሄ እንደዚህ አይነት ህይወት ውስጥ ላለን ሰው ነው ኢየሱስ ክርስቶስ መስቀል ላይ እንደ ወንበዴ የተሰቀለው፣ የተረገመ ሆኖ የተሰቀለው። ኢየሱስ ክርስቶስ ኃጢአት ሆኖ የተሰቀለው፣ ኃጢአት የማያውቀው ንጹህ የሆነው አንዱ አምላክ በአብ በወልድ በመንፈስ ቅዱስ ያለ አንድ አምላክ ስጋ ለብሶ ተገልጦ መጥቶ ስለ ዓለም ራሱን አዋርዶ ዝቅ አድርጎ የተሰቀለው ስለዚህ ሰው ሁሉ በኃጢአት በሽታ ስለተያዘ፣ በኃጢአት ህይወት ውስጥ ስለተያዘ። እኛ ጻድቅ ነን፣ እኔ አላጨስ፣ እኔ እንትን አላረግ፣ እንዲህ እሱኛው አይደለም። አዳም ነው ምንጩ። በአዳም የመጣ ዘር ሁሉም ኃጢአተኛ ነው የሚለው። የኃጢአት ትንሽና ትልቅ የለው። ሁሉም ሰው ኃጢአትን ሰርቷል፣ በድሏል፣ ከእግዚአብሔር ጋር ተላልፏል። ስለዚህ ወንጌላችን ብለን ስናስብ ወንጌል ክርስቶስ ነው። ለእግዚአብሔር ወንጌል ተለየው ሲል ጳውሎስ ለክርስቶስ ወንጌል፣ ለክርስቶስ ሐሳብ፣ ለክርስቶስ ስራ፣ ለክርስቶስ አደራረግ፣ ለክርስቶስ ነገር ተለየዋል። ስለዚህ ከዘላለም ህይወት ውስጥ ሰው ጎሎ ስለነበረ ወደዚህ ዘላለም ህይወት ለመምጣት የሰው ማንነት ይሄ ከሆነ፣ የሰው ድካም ይሄ ከሆነ፣ የሰው ችግር ይሄ ከሆነ ቅድም እንዳነበብኩላችሁ የኤፌሶን ምዕራፍ 2 ላይ ያለው ሐሳብ ሰው በእንደዚህ አይነት ነገር ውስጥ ከተቀመጠ፣ በሞት ውስጥ በፍርድ ውስጥ ከሆነ እግዚአብሔር የምስራችን አዘጋጀ። መልካም ዜና፣ መልካምን ነገር። ይሄ ሁሉ ለምን አስፈለገ? የሰውን ድካም አየ፣ የሰው ሁሉ ኃጢአት። አንድም ሰው ጻድቅ የለም ይላል ኢሳይያስ ላይ ሲናገር። የገዛ ክንዱን መድኃኒት ላከ ይላል። በምድር ላይ አንድም ሰው ጻድቅ የለም ይላል መጽሐፍ ቅዱስ። የሰው ጽድቅ የመርገም ጨርቅ ነው የሚለው። ማንም ሰው ንጽህናውን ሊያቀርብ አይችልም በእግዚአብሔር ፊት። እንኳንኛ መጽሐፍ ቅዱስ ሲናገር በቃ መላእክቶች እንኳን ስንፍናቸው ይወቅሳቸዋል ይላል። ንጽህናን ብናሳይበት መንገድ የለንም፣ ሁሉ ኃጢአት ሰራን፣ አንድም ጻድቅ የለም ይላል። ለምን? ምንጩ ዋናው አዳምና ሔዋን ስለሆነ፣ በአዳምና በሔዋን ምክንያት ወደ ዓለም የኃጢአት በሽታ ስለገባ። ስለዚህ ከዚህኛው እንደዚህ አይነት ችግር በምድር ላይ ስላለ እግዚአብሔር ደግሞ የፍቅር አምላክ፣ የምህረት አምላክ፣ ቸር አምላክ። እግዚአብሔር በዘፍጥረት 3:15 ላይ ሲናገር የተናገረውን የትንቢት ቃል ወደ ፍጻሜ አመጣ። ከሴቲቱ የሚወለደው ብሎ የተነበየውን የትንቢት ቃል፣ የተስፋውን ቃል ገላትያ ምዕራፍ 4 ላይ እንዳረገው ዘመኑ በደረሰ ጊዜ ይላል
ኢየሱስ ክርስቶስ ዘመኑ ደረሰና ከሴቲቱ ተወለደ መጣ። ለማ ሲባል ለዚሁ ሰው ለአዳም ለተጣላው ሞትን ለሞተው በፍርድ ውስጥ በቁጣ ውስጥ ላለው አዳም እንደገና ምን መጣ? እንደገና በምህረት ወደሱ መጣ። ወደሱ ሲመጣ ያደረገለት ነገር ምንድነው ሲባል ይሄንኑ ነው። እዚህ መፍትሄና ኢየሱስ ክርስቶስ ወደዚህ ወይም ደግሞ በአብ በወልድ በመንፈስ ቅዱስ ያለው አንዱ አምላክ ወደዚህ እውነት ወይም ወደዚህ ከባድ ወደ ሆነው ስራ እንዲመጣ ያደረገበት ምንድነው የሚለውንና የኛ ድርሻ ምን እንደሆነ ሳምንት እናያለን። ጌታ እግዚአብሔር አብዝቶ ይባርካችሁ። ምዕራፍ 4 እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት። ስለዚህ
ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደግሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና። ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ አጠጪኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱ መልሳ ባል የለኝም አለችው። ኢየሱስ ባል የለኝም በማለትሽ መልካም ተናገርሽ። 5 ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም። በዚህስ እውነት ተናገርሽ አላት። ሴቲቱ ጌታ ሆይ አንተ ነቢይ እንደሆንህ አያለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስ የምናገርሽ እኔ እርሱ ነኝ አላት። በዚያም ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረግኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማ ወጥተው ወደ እርሱ ይመጡ ነበር። ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን እናንተ የማታውቁት የምበላው መብል ለእኔ አለኝ አላቸው። ስለዚህ ደቀ መዛሙርቱ የሚበላው አንዳች ሰው አምጥቶለት ይሆንን ተባባሉ። ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አደርግ ዘንድ ሥራውንም እፈጽም ዘንድ ነው። እናንተ ገና 4 ወር ቀርቷል፣ መከርም ይመጣል ትሉ የለምን? እነሆ እላችኋለሁ፣ ዓይናችሁን አንሱ፣ አዝመራውም አሁን እንደነጣ እርሻውን ተመልከቱ። የሚያጭድ ደሞዝን ይቀበላል፣ የሚዘራና የሚያጭድም አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል አንዱም ያጭዳል የሚለው ቃል በዚህ እውነት ሆኗልና። እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኋችሁ። ሌሎች ደከሙ፣ እናንተም በድካማቸው ገባችሁ። ሴቲቱም ያደረግኩትን ሁሉ ነገረኝ
ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያ ሰዎችም ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ስለ ቃሉም ከፊተኞች ይልቅ ብዙ ሰዎች አመኑ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋልና እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ከ2 ቀኖችም በኋላ ከዚያ ወጥቶ ወደ ገሊላ ሄደ። ነቢይ በገዛ አገሩ እንዳይከበር ኢየሱስ ራሱ መስክሯልና። ወደ ገሊላም በመጣ ጊዜ የገሊላ ሰዎች ራሳቸው ደግሞ ለበዓል መጥተው ነበርና በበዓል በኢየሩሳሌም ያደረገውን ሁሉ ስላዩ ተቀበሉት። ኢየሱስም ውሃውን የወይን ጠጅ ወዳደረገባት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆምም ልጁ የታመመበት ከንጉሥ ቤት አንድ ሹም ነበረ። እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄደ። ወርዶም እንዲፈውስለት ለመነው። ስለዚህም ኢየሱስ ምልክትና ድንቅ ነገር ካላያችሁ ከቶ አታምኑ አለው። ሹሙም ጌታ ሆይ ብላቴናዬ ሳይሞት ውረድ አለው። ኢየሱስም ሂድ፣ ልጅህ በሕይወት አለ አለው። ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ። እርሱም ሲወርድ ሳለ ባሮቹ ተገናኙትና ብላቴናህ በሕይወት አለ ብለው ነገሩት። እርሱም በጎ የሆነበትን ሰዓት ጠየቃቸው። እነርሱም ትናንት በ7 ሰዓት ንዳዱ ለቀቀው አሉት። አባቱም ኢየሱስ ልጅህ በሕይወት አለ ባለው በዚያ ሰዓት እንደሆነ አወቀ። እርሱም ከቤተሰቦቹ ሁሉ ጋር አመነ። ይህም ደግሞ ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው 2ኛ ምልክት ነው። ከቶ አስተውለሃል? ምን ተቀብለሃል? ከማንስ ወስደሃል? በእጅህስ ምን አለ? እንዴትስ ገብቶሃል? እኔ እንዲህ ላለሁ ባወቅኩት በገባኝ የተቀበልኩትን ለመግለጽ ሲዳዳኝ የትንሣኤው ጌታ ባለጸጋ አድርጎኛል። ድሮ ያልነበረኝን አትረፍርፎልኛል። መንግሥቱን ሳነሳ የጸና መሆኑን ዋይታ የሌለበት ያን የዘላለሙን ሌላም ታከለልኝ ሕያው ሆኖ መኖር ስጋት ሳይከመር ዕድሜ ሳይሰፈር አገርም ሲነሳ የቅዱሳን አገር የማናደምጥበት አንዳችም መቸገር ከላይ ያለው ሁሉ ለኔ ቸርነት ነው የወደደኝ ኢየሱስ ዋጋ ከፍሎበት ነው። ከላይ ያለው ሁሉ ለኔ ቸርነት ነው የወደደኝ ኢየሱስ ዋጋ ከፍሎበት ነው። ታዲያ ይህን ነገር ምን እላለሁ እኔ? ደጋግሞ መባረክ ተርፎ ከኩነኔ። አንተስ ምን ትላለህ? ውስጥህ ምን ይረዳል? እህቴስ ምን ትያለሽ? እንዴትስ አስበሻል? ይህ ታላቅ መዳን እንደኔ ገርሞሻል ወይስ አልጨበጥ አልገባ ብሎሻል? ቀለል ቀለል ካለ ልትሰጉ ይገባል። ይህ ክቡር የአምላክ ቃል ያላግባብ ተይዟል። ውሎ እንዳይሰነብት ይሄኛው በሽታ መጸለይ ማንበብ ነው መቅረብ ወደ ጌታ። መገረም ከበዛ እያደር መደነቅ እሱ የጤና ነው እንዳይረክስ መጠንቀቅ። መገረም ከበዛ እያደር መደነቅ እርሱ የጤና ነው እንዳይረክስ መጠንቀቅ። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለሙ ጌታ ነው። ከመረብ መጽሔት ላይ የተወሰደ
ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና እረፍትን እፎይታን ፍለጋ ሮጠሃል መሽቶ እስከሚነጋ እጅግን ባዶ ነው ለባዘነው ልብህ እርካታ ዞር በል ያሳርፍ ጌታ አትሆን አታታ የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና ሊበሽ ስጋ ውርደት ችሎ ከሲኦል አለቃዎች ታግሎ ሕይወት አድሎሃል እጅህን ዘርግተህ ተቀበል ዛሬ ነው መዳን ችላ አትበል ይህችን ቀን አትዝለል የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና እጅግ ተፈታ በደስታ አይኖችህ ተገልጠው በአንድ አፍታ ይክበር ባንተ ጌታ እጅህን ዘርግተህ ተቀበል ዛሬ ነው መዳን ችላ አትበል ይህችን ቀን አትዝለል የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና እረፍትን እፎይታን ፍለጋ ሮጠሃል መሽቶ እስከሚነጋ እጅግን ባዶ ነው ለባዘነው ልብህ እርካታ ዞር በል ያሳርፍ ጌታ አትሁን አውታታ የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና የመዳን ቀን ዛሬ ነውና ነገ
ከቶ ያንተ